ተቆሞ የሚሰራው ቀላል ነው ከመሬት ከሚተኛውና ችግር የለም። ከሁሉ በላይ ግን ምነግራችሁ ለምንድነው ሆዳችሁ ትልቅ የሚሆነው አስባችሁታል? አመጋገባችሁን አስተካክሉ። ከብዛት ጥራት እላችኋለሁ። ዝም ብላችሁ ተመቸኝ ብላችሁ ይሄ በተለይ አውሮፓ ያሉትን ነው የምለው፣ ኢትዮጵያ ያሉት አይደለም። ተመቸኝ ብላችሁ ቂጣውን የጋገራችሁ ጨጨብሳ እንጀራ በማሽላ በላዩ ላይ ወጡ ዘይት ይሄንን እያረጋችሁ ዝም ብሎ እያቦካችሁ ከበላችሁት ምንድነው የሚሆነው? ሆድ ነው የሚቆዝረው። ለምን ይከብደዋል? ለስቶማካችን ይከብደዋል ያንን ለመስራት ማለት ነው። ሁለተኛ ደግሞ ይርባል። ይሄ ነጭ ዳቦ ለሚበላ ሰው ጤፍ ያልሆነ እንደ እንጀራ ያደረጋችሁ ምን ጨማምራችሁ የምትበሉት ትበሉታላችሁ፣ ግን ከአንድ ሰዓት ሁለት ሰዓት በኋላ ይርባል፣ ሆድ አይዝም። ለምን አትሉኝም? እዚህ ኢንዱስትሪ የተሰራ ስለሆነ ንጥረ ነገር የለውም። ይሄ ነጭ ዱቄት ማለት ለከብቶች ነው። ከብቶች መብላት አለባቸው፣ የግድ መብላት ይጠልባሉ። ሲወፍሩ ቶሎ ነው የሚታረዱት። 3 ወር እንኳን እድሜ አይኖራቸውም። እነሱን ጠብደል እንዲሆኑ የሚሰጥ ምግብ እንጂ ለሰው አይደለም። ሰው የሚበላው ትንሽ ውስጡ ሚኒራል፣ ቫይታሚን፣ ፕሮቲን ያለው ምግብ ሲሆን ጥሩ ነው። እኛ ከብቶች አይደለንም ዝም ብለን የምንበላው። አብዛኛው እህቶቼ ደግሞ እዚህ ማያችሁ ውጭ ያላችሁት ሆዳችሁ ጡታችሁ ጡት ባይኖር ኖሮ አስቡት ሆዳችሁ የት እንደሚደርስ። አንገት ሆዳችሁ እዚህ ድረስ እንዴት አድርጋችሁ ነው እንቀንስ የምትሉኝ? እንዴ ምግቡን ቀንሱ፣ የምትበሉትን አስተካክሉ። ኦኬ እኔ እድሜ ትልቅ ነው፣ 10 ነው የምነግራችሁ እድሜ፣ ግን ከብዛት ጥራት ውጭ ነው ያለሁት። ግቢ ውስጥ ወፎች ጩጩጩ ይላሉ፣ ጎረቤቶች ደግሞ ያድሳሉ። የማሳያችሁን 100 ጊዜ ነው የምታደርጉት እያንዳንዱ። ኦኬ መጀመሪያ ግን ሰውነታችሁን አማሙቁ። ስፖርት ከመሰራት በፊት ሰውነት መሞቅ አለበት። ኦኬ ሞቅ አድርጉት። የትምህርት ስፖርት አሁን የሆድ አሳያችኋለሁ። ይሄ እንዲሞቅ ነው። መስላችሁ መሞቅ አለበት። መታጠፊያችሁ ውስጥ ያለው ገዜ በአለስ መሞቅ አለበት። እቺን እንዳትረሷት። ይሄ ቆንጆ ነው። ለጎናችሁ እየተነፈሳችሁ ሆድ እምብርት ወደ ውስጥ፣ እምብርት ሁሌ ወደ ውስጥ እንዳይቆነደድ እንዳይቆሽ ወደ ውጭ ነው። ሎከር ስፖርት ስትሰሩ ደግሞ በደስታ እየሳቃችሁ እየሳቃችሁ። ኦኬ እግራችሁን ብለክ ይካም ብለክ ና ካም እግራችሁን ወደዚህ ሰውነት ካልሞቀ ዝም ብሎ ሆድ ስፖርት አይሰራም። እንዴት ብሎ ከበሮ የሚያክል ሆድ ይዛችሁ እንዴት ስፖርት ይሰራል? መተንፈስ አቅቶት ከም ብለክ ሁልጊዜ አሙቁት። ይሄንን እያንዳንዱን አሁን ያሳየሁትን በትንሹ ግማሽ ደቂቃ ወይም 20 ደቂቃ አድርጉት። ኦኬ ሰከንድ የሆድ ነው አሁን የምንጀምረው። የሆድ ስትጀምሩ መጀመሪያ ይሄንን ሆዳችሁ ውስጥ እዚህ ጋር የታችኛውን መስል ነው ትሬኒንግ የሚያደርገው። 100 ጊዜ 50 ስትጀምሩ፣ ከዛ 100 ለጀማሪዎች ብያለሁ። ይሄ ለጀማሪ ነው። ፕሮፍ የሆነማ ከኔ ጋር መሬት ተኝቶ ነው የሚሰራው። 100 ጊዜ ይሄ ሁላ የሆድ ነው። በቆላለው ይሄን እንዳሳያችሁ 100 ጊዜ። እኔ እንግዲህ 100 አልሰራሁም። እዩት። እዚሁ 2 ትልቅ ልጆች አሉ።
እኔ ጋር ማይኖሩ ራሳቸውን የቻሉ ከምግብ ራስ በመጠበቅ ብዙዎች ሲክስ ፔክ እፈልጋለሁ እንዳንቺ ሲክስ ፔክ። ይሄ ዝም ብሎ አልመጣም። ቤተሰብ ሰርቼ እኮ ነው። እድሜ ከ50 በላይ ሆርሞን ችግር አለ። እዩት፣ አይኔ ያብጣል። እጨምርላችኋለሁ። መሪካስ ሆኑ ሳትነቃነቁ ይሄን እንደዚህ ቆዩ። ወደ ውስጥ ወዳችሁን ወደ ውስጥ መተንፈስ ብቻ። አንድ ደቂቃ ግማሽ ሰከንድ ማለት ትችላላችሁ። ከዛ እግራችሁ የቻላችሁትን ያህል አቅማችሁ እንደሚፈቅድ ሆዳችሁን ወደ ውስጥ፣ እምብርት ወደ ውስጥ ያፕ ያፕ። እያያችሁት በአት ቪዲዮ አድርጌያለሁ። የሚመቻችሁን አድርጉ። ጀማሪ ለሆናችሁ ግን ቀስ እያላችሁ መጀመሪያ ሰውነታችሁ መልቀቅ አለበት። ይሄ ብዙ ሀርድ ከመስራታችሁ በፊት ወገባችሁ እንዳይወማችሁ ሁሌ ሆድ ወደ ውስጥ መተንፈስ አለባችሁ። ሰላም እንደምን አደራችሁ ቤተሰብ። የሆድ ስፖርት አሳየን ብላ